በጎዳና ላይ ተገጭታ የሞተችው ወጣትና አድራሻቸው ያልታወቀው አሽከርካሪ የሟች ቤተሰቦች ፍትህን እየጠየቁ ነው። መስተዋት ግርማ ትባላለች። የሁለት ልጆች እናት ናት። እንደወጣች የቀረችው በከተማችን መንገድ ላይ ዕለት ተዕለት ተግባሯን በማከናወን ላይ የነበረች ወጣት የጽዳት ሰራተኛ በደረሰባት የትራፊክ አደጋ ሕይወቷ ማለፉ ተሰምቷል። አደጋውን ያደረሰው አሽከርካሪም ከቦታው ተሰወረ። አደጋው የደረሰው ባለፈው ሐሙስ ቀን 11 ሰዓት ከ40 ላይ በአዲስ አበባ ልደታ አካባቢ ወረዳ 9 ሲሆን ወጣቷ መስተዋት ግርማ የጽዳት ሰራተኛ በስራ ላይ ያለች በአንድ ተሽከርካሪ በከፍተኛ ፍጥነት ተገጭታለች። የዓይን እማኞች እንደገለጹት አሽከርካሪው ተጎጂዋን ከገጫት በኋላ ለ40 ሜትር ያህል እየጎተተ ሲወስዳት ቆይቶ ከዚያም በቦታው ጥሏት ተሰውሯል። የሟች ቤተሰቦች እንደገለጹት ወጣቷ የሁለት ታዳጊ ህፃናትና የእድሜ ባለጸጋ እናታቸው ብቸኛ የገቢ ምንጭ ነበረች። የዕለት ጉርስ ፍለጋ በወጣችበት ወቅት ሕይወቷ ማለፉ ለቤተሰቡ የማይተካ ኪሳራን የፈጠረ ሲሆን ቤተሰቡ በአሁኑ ወቅት በአስጊ ሁኔታ ውስጥ ይገኛል። አደጋው የተፈጠረበት ሁኔታ እጅግ አሳዛኝና የሰብአዊነትን ገጽታ የተላቀቀ መሆኑን ተከትሎ በአካባቢው ነዋሪዎችና በህብረተሰቡ ዘንድ ከፍተኛ ቁጣን ቀስቅሷል። የሟች ቤተሰቦች፣ ጎረቤቶችና የሰብአዊ መብት ተሟጋቾች ወንጀለኛው በአስቸኳይ ለህግ እንዲቀርብ ጥሪ እያቀረቡ ይገኛሉ። የሟች ቤተሰቦች የተሰበረው የቤታችን ምሰሶ ነው፣ አሁን ለልጆቿ የምትሆነው የለችም፣ ስለዚህ ፍትህ እንፈልጋለን ሲሉ በታላቅ ሐዘን አሳስበዋል። ጉዳዩን የሚከታተሉ ወገኖች ወንጀለኛው ለህግ እስከሚቀርብ ድረስ ጉዳዩን በስፋት ማስተጋባትና ለተጎጂ ቤተሰብ አጋርነትን ማሳየት አስፈላጊ መሆኑን እየጠቆሙ ነው። ለሟቿ ነፍስ ይማር፣ ቤተሰቦቿን እግዚአብሔር ያጽናቸው።